እንዴት ናችሁ? ውድ ተከታታዮቼ ሰላም ናችሁ? ሰላማችሁ ብዝት ይበልልኝ። ዛሬ ዳቦ ድፎ እንድፋ። የገብርኤል ዳቦ ድፎ፣ የቡና ዳቦ ድፎ ነው ዛሬ የምደፋው። ቡና ያስፈልገኛል፣ ፒኪንግ ፓውደር ያስፈልገኛል፣ ካሜራ፣ ጨው፣ ቫኒላ፣ ስኳር ትንሽ፣ ዘይትና ወተት ያስፈልገኛል ማለት ነው። እና ዱቄት ያስፈልገኛል ማለት ነው። ወደ አሰራሩ አብረን እንሂድ። በመቀጠል ወተት አደረግኩኝ። ከዛ ትንሽ ዘይት አደርጋለሁ። ከዛ ትንሽ ጨው አደርጋለሁ። ከዛ አንድ ማንኪያ ስኳር፣ ከፈለጋችሁ 2 ማንኪያ፣ እናንተ ጣፋጭ እንደምትወዱ ማለት ነው። እኔ ግን 3 ማንኪያ ነው የምጠቀመው። ከዛ ቫኒላ እጠቀማለሁ። ከዛ ቫኒላ አንድ ትንሽዬ የሻይ ማንኪያ ቫኒላ እጠቀማለሁ። ከዛ የበጠበጥኩትን ቡና እጨምረዋለሁ ማለት ነው። እዚህ ግብአት ላይ ይታያቸዋል። ቡናውን ጨመርኩ ማለት ነው። የቡና ዳቦ ስለምደፋ ማለት ነው። የቡና ዳቦ ስለምደፋ ከዛ በኋላ ካሜራ ጨምራለሁ። እኔ ሁሉንም ያደረኩት ያው አንድ ማንኪያ ነው ይሄ ራሱ ውስጥ ያለው ማለት ነው። እና ጓደኞቼ ሚክስ አደርጋለሁ ማለት ነው። አብረን እንገናኝበት ብቻ ማለት ነው። ሁላችሁ እህቶቼ አሁን አብኩቼ ጨርሻለሁ። የቡናውን ሊጥ አብኩቼ ጨርሻለሁ። ከላይ የነሰነስኩት ጥቁር አዝሙድና ነጭ አዝሙድ ነው። አብሬ አላቦካውም። በኋላ ከቦካ በኋላ ነው አብሬ ማቦካው ማለት ነው። ለምን የሆነ የመምረር ባህሪ ስላለው ማለት ነው። እና ይሄን ይመስላል። የጨመርኩትን ግብአት ሳላሳያችሁ ማለት ነው። ያው ከመግቢያው እንደገለጽኩት ማለት ነው። ቡና፣ ወተት፣ ጨው፣ ስኳር፣ ቫኒላ፣ ፒኪንግ ፓውደር እና ካሜራ እና ዘይት ነው የጨመርኩበት ማለት ነው። ሲቦካ ደግሞ ስጋግረው አብረን እንገናኛለን። ውስጥ እህቶቼ ዳቦ እስከሚቦካልኝ ድረስ የዳቦ ሊጥ እስከሚቦካ ቁርስ እንስራ። ይሄ ዛተር ይባላል። ያው እዚህ ጋር ደግሞ ሳልሳ አለኝ። ይሄ ደግሞ ጆዝ ይባላል። ጆዝ መባረፍ ሎዝ ነው ግን። ቲማንቲም አለኝ፣ ሽንኩርት አለኝ፣ ነጭ ሽንኩርት አለኝ። እዚህ ጋር ደግሞ ዳጣ፣ ይሄ 5 ወር ሆኖታል። ይሄ ዳጣ ከሰራሁት ያው አንዳንድ ነገር ላይ እጠቀመዋለሁ። ጨው አለኝ፣ ዘይቱን አለኝ። ከዛ ክሽክ አለኝ። ክሽኩ ከሽንኩርቱ ጋር እና ከቲማንቲሙ ጋር ከሳልሳው ጋር ነው የምደባለቀው። ያው ዛተር ለብቻው እንደሚበላ ታውቃላችሁ። ወደ አዘገጃጀቱ ልሂድ እህቶቼ። በእጄ ስለምቀርጽ ነው እንግዲህ እህቶቼ። ሰብስክራይብ፣ ላይክ፣ ሼር ሰብስክራይብ አድርጉኝ በቅንነት። እንደዚህ ቀላቅየዋለሁኝ። ያው ሽንኩርቱን፣ ነጭ ሽንኩርቱን፣ ሎዙን፣ ቲማንቲሙን፣ ሳልሳውን እንደዚህ ቀላቅያለሁ። ትንሽ ዳጣ አርግቼበታለሁ። ከዛ ይሄንን ክሽክ እጨምርበታለሁ ማለት ነው። ክሽክ ይባላል። ምንድነው ክሽክ ካላችሁኝ ደግሞ የቂንጬ ዘር ነው። ቂንጬው በደንብ ይታጠብና በእርጎ ይዘፈዝፉትና ቂንጬውን ታጥቦ በእርጎ ይዘፈዘፍና ከዛ ያደርቁታል። ከዛ እሱ ነው የሚፈጨው። ይሄ ማለት ነው ጨው ተደርጎበት አያችሁት። አሁን እንደዚህ ተደርጎ በቂጣ ላይ ተቀብቶ ይጋገራል ማለት ነው። እና አሳያችኋለሁ። ይሄም ደግሞ ዛተር ነው። ዘይቱን አድርጌበት በጥብጬዋለሁ ማለት ነው። አሁን ወደ ቂጣ መቀባት ብቻ ነው። አያችሁት። ይሄው እህቶቼ አሁን የቁርሱ ሊጥ ደርሷል። እንደዚህ ከዳመጥኩት በኋላ ወደ መጋገሪያ ወስጄ ጋግሬ ይሄን ደግሞ ቀብቼ አሳያችኋለሁ ማለት ነው። ይሄው ጓደኞቼ የቁርሱ ቂጣ ደርሷል። ይሄ ዛተሩ ነው። ይሄ ደግሞ ክሽክ ነው። ይሄው የቁርስ ቂጣ ደርሷል።
ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እህት ወንድሞቼ። ስለምታዩኝ ስለምታበረታቱኝ በጣም ነው የማመሰግነው። ሌላ ደግሞ ዳቦ ድፎ ይቀጥላል ማለት ነው። የቡና ዳቦ ድፎ ይቀጥላል። ያው እሱ እስከሚቦካ ድረስ ነው ቁርስ የሰራሁት። ዛሬ 2 አይነት ስራ ነው በአንድ ቪዲዮ ማሳያችሁ ማለት ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ የኔ ውዶች። እንዴት ናችሁ ጓደኞቼ? ሰላም ናችሁ? ይኸውላችሁ በቡና ውሃ ያቦካው ዳቦ ይሄን መስሏል። እዚህ ጋር ሚጣጢስ አለ፣ ፖፒኮር አለ፣ ፈንዲሻ አለ። ያው ሲኒ ደግሞ ይሄን ይመስላል። ጀበናው ደግሞ ተጥዷል። ቡናው እየፈላ ነው። ቀድቼ ዳቦይን ቆርሼ አሳያቸዋለሁ። ሻማ ለምን አልለኮስሽም ዕጣን ምናምን ካላችሁኝ የለኝም። ሻማ ግን ጠዋት ስለለኮስኩ የለኝም። ሻማ ጨርሻለሁ ማለት ነው። የኔ ቆንጆች ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። የምታበረታቱኝ ሁሉ ክበሩልኝ። የዓመት ሰው ይበለን። አያችሁ እህቶቼ፣ ዛሬ 2 አይነት ቪዲዮ ነው የቀረስኩላችሁ። ዳቦ እስከሚቦካ እንደገና ቁርስም ሰርቼ ቪዲዮ ቀርጫለሁ። አንድ ላይ የሚለቀቅ ይሆናል ጓደኞቼ። በጣም ነው ማመሰግናችሁ። ሼር፣ ሰብስክራይብ፣ ላይክ አድርጉልኝ። ውድድ ነው ማድረጋችሁ። ኑ ጠጡ። የዓመት ሰው ይበለን፣ የከርሞ ሰው ይበለን። ይኸው ጓደኞቼ ዳቦኝ ደግሞ ቆርሼ ያሳየው። ይኸው ላሳያችሁ እንዴት አባቱ እንደሚጣፍጥ ነው የምላችሁ። እግዚአብሔርን ጋግሩን ሞክሩት፣ ጋግሩና ሞክሩት። የቡናዬን ቀድቻለሁ። እዚህ ጋር ደግሞ ለጓደኛዬ ልቅዳ። እንጠጣ ቡና የናፈቃችሁ። ያው ሻማ ጨርሼ ነው ጠዋት ስላበራውኝ ነው። ይኸው ኑ እንጠጣ ቡና። ዳቦ ድፎ ይኸውና። የዓመት ሰው ይበለን፣ ለሀገራችን አብቅቶ ክንፈኛው ገብርኤል ደግሞ ለደጁ ያብቃን። ከወዳጅ ከዘመዶቻችን ከባለቤቶቻችን ከልጆቻችን በሰላም ያገናኘን። ላይክ፣ ሼር፣ ሰብስክራይብ አይለየውት። ለምታበረታቱኝ ከጎኔ ለሆናችሁ ሁሉ አመሰግናለሁ። ቅዱሱ ገብርኤል ያሰባችሁትን ያሳካላችሁ። በቅንነት ላይክ አድርጉኝ፣ ሼር አድርጉኝ፣ ሰብስክራይብ አድርጉኝ።